ሰኔና ሰኞ ሲገጥም ይህንን ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባቸዋል። ፊልድ ማርሻል ብርሃኑ ጁላ ጦርነትን አወጁ። ኤርትራ ስለ ጽምዶ የጻፈችው ደብዳቤ ይፋ ሆነ። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ሰኔና ሰኞ ሲገጥሙ ጥፋት ይከተላል የሚለው ልማዳዊ ፍርሃት መሰረተ ቢስ መሆኑን ባለሙያዎች ገልጸዋል። በኢትዮጵያ ማህበረሰብ ዘንድ ሰኔና ሰኞ መቅጠማቸው እንደ መጥፎ ዕድል ወይም የጥፋት ምልክት ተደርጎ የመወሰድ ልማድ ለዘመናት ሲነገር ቆይቷል። ሐሳባቸውን ለመናኸሪያ ሬዲዮ የገለጹት የታሪክ ባለሙያው አቶ በላይ ስጦታው ቀናቱ መቅጠማቸው በራሱ የሚፈጥረው ምንም አይነት ለየት ያለ ጥፋት እንደሌለና ማህበረሰቡ እነዚህን መሰረተ ቢስ ልማዳዊ አመለካከቶች ሊቀይር እንደሚገባ ገልጿል። በታሪክ ሂደት ውስጥ ሰኔና ሰኞ የገጠሙባቸው በርካታ ዓመታት ተመዝግበዋል። በእነዚህ ዓመታት ሆኑም በሌሎች ወቅቶች በርካታ ጉዳዮችን መነሻ ያደረጉ አውዳሚ ጦርነቶች ከዚያም የከፋ አሰቃቂ ክስተቶች መከሰታቸውን ታሪክ በማጣቀስ አብራርተዋል። ነገር ግን ክስተቶቹ በቀጥታ ሰኔ ወር ከሰኞ ከመቅጠሙ ጋር ሳይሆን ልክ እንደ ሌሎቹ ቀናት የገጠሙ ተራ ክስተቶች መሆናቸውን ተናግሯል። የሰኔና የሰኞ ክስተቶች መፈጠር የሰዎች ውሳኔና የተፈጥሮ መስተጋብር ውጤቶች እንጂ ቀናትን ተከትለው የሚመጡ ባለመሆናቸው ማህበረሰቡ ከሰኔና ከሰኞ ጋር ተያይዞ የሚነገሩ ልማዳዊ ፍርሃቶችን አስቀርቶ ወቅቱን ለተለያዩ ጠቃሚ ጉዳዮች ሊጠቀምበት እንደሚገባ ጠቁሟል። ሌላኛው የተጠየቁት የፎክለር ባለሙያ አቶ ንጉሱ ወዳጄነ እንደሚሉት ይህ አባባል ምንም አይነት ሃይማኖታዊ ድጋፍም ሆነ ሳይንሳዊ ማስረጃ የሌለው መሆኑን አንስተዋል። አባባሉ በማህበረሰቡ ዘንድ እስካሁን ድረስ በስፋት ጥቅም ላይ ሊውል የቻለበት በርካታ ምክንያቶች መኖራቸውን በመጠቆም ለማሳያነትም ከሰኔና ከሰኞ መገጣጠም ጋር ተያይዘው የተመዘገቡ አጋጣሚዎች ማህበረሰቡ ነገሮችን እንዲያያይዛቸው ማድረጉን ጠቁመዋል። እንደ መናኸሪያ ኤፍኤም ዘገባ በኢትዮጵያ በረጅም ዓመታት ታሪክ ሰኔና ሰኞ ሲገጥም መጥፎ ድርጊቶች ተከትለው እንደሚመጡ በማህበረሰቡ ዘንድ ቢታመንም ይህ ግን ምንም አይነት መሰረት የሌለው መሆኑን ባለሙያዎቹ አመላክተዋል። ወደ ሌላኛው ጉዳያችን ስናልፍ ኤርትራ ስለ ጽምዶ የጻፈችው ደብዳቤ ይፋ ወጣ። ኤርትራ ለተባበሩት መንግስታት ድርጅት ዋና ጸሐፊ የላከችው ደብዳቤ ምስጋና በማቅረብ የጀመረ ሲሆን በኤርትራና ትግራይ በማህበረሰብ ላይ የተመሰረተ ከአንድ ዓመት በላይ ተከታታይ የህዝብ ለህዝብ ውይይት፣ የማህበረሰብ ውይይቶች፣ የባህል ልውውጦችና በራስ መተማመንን የሚያጎለብቱ ተግባራት ጽምዶን ሰላም መተሳሰር ለሰላም በሚል ሀገር በቀል መሪ ቃል መጀመሩን ገልጿል። ይህ ህዝባዊ ዘመቻ እምነትን መልሶ ለመገንባት ማህበራዊ ትስስርን ወደ ነበረበት ለመመለስና በዓመታት ግጭትና መለያየት ህይወታቸውን በእጅጉ የተጎዳ ማህበረሰቦችን ግንኙነት ለማጠናከር ያለመ ነው ብሏል ደብዳቤው። ጽምዶ ጠቀሜታው በእንቅስቃሴው ላይ ብቻ ሳይሆን በኦርጋኒክና በአካባቢ ባለቤትነት ላይ ነው። በራሳቸው የማህበረሰቡ አባላት የሚመራ በዋናነት በጋራ ድንበሮች የሚኖሩ የሀገር ሽማግሌዎች፣ ወጣቶች፣ ሴቶችና ቤተሰቦች በውይይትና ቀጥተኛ ሰብአዊ ተሳትፎ መግባባትን፣ ፈውስና አብሮ መኖርን ለማሳደግ የጋራ ቁርጠኝነትን ያሳያል ብሏል ደብዳቤው። ውጥኑ የተባበሩት መንግስታት ሰላምን ለማስቀጠልና ህዝብን ያማከለ የሰላም ግንባታን የሚደግፉ መርሆች ትርጉም ያለው ምሳሌ ይሰጣል ብሏል። ስለዚህ ማሳያ ይሆናል የተባለ ተጓዳኝ ቪዲዮ ከደብዳቤው ጋር አብሮ መላኩን በደብዳቤው ላይ ተጠቅሷል። ከዚሁ ጋር በተያያዘ ፊልድ ማርሻል ብርሃኑ ጁላ ባንዳዎችንም ሆነ ጽምዶን ሂዱና ጨርሷቸው በማለት ተመራቂ መኮንኖችን አዘዋል። የኢፌዴሪ መከላከያ ሰራዊት ቅዳሜ ዕለት አዳዲስ ወታደራዊ መኮንኖችን ባስመረቀበት ወቅት ጽምዶንና ባንዳዎቹን ሂዱና አጽዳቸው ሲሉ ፊልድ ማርሻል ትዕዛዝ ሰጥተዋል። በምረቃው ስነ ስርዓት ላይ የተገኙት የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለአዲስ ተመራቂ መኮንኖች ጥብቅ መመሪያና ትዕዛዝ አስተላልፈዋል።
ይህንን አደገኛ የጠላቶቻችንን የተቀነባበረ ሴራ በአስተማማኝ ለመመከት ጠንካራ ትግል እንደሚጠብቃችሁ ልትረዱ ይገባል። ኢታማዦር ሹሙ በንግግራቸው በአሁኑ ወቅት በሰፊው እየተነሳ ስላለው ጽምዶ ማብራሪያ የሰጡ ሲሆን ጉዳዩን ወደ ኋላ በመመለስ ከታሪክ ጋር አያይዘውታል። ፊልድ ማርሻሉ አሁን ወደ ኋላ በመመለስ ጽምዶ ከበፊትም የነበረ መሆኑን ያነሱ ሲሆን በሰሜን ጦርነት ውስጥ ዋና አጋራቸው የነበረችውን ኤርትራንም በዚህ ውስጥ አካተዋል። ጽምዶ አሁን የመጣ ጉዳይ አይደለም፣ በ1960ዎቹ ስትራቴጂ ነው። የ60ዎቹ ትውልድ ማርክሲዝም ሌኒኒዝም እያለ ታሪካዊ ጠላቶቹን እየጋበዘ ሞቃዲሾና ካይሮ እየሄደ የሱዳን ግብፅና ኤርትራ ቅኝት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበር በማለት በይነውታል። አክለውም በወቅቱ ኢትዮጵያ ከባህር በር የተገፋችው ጠላቶች ጎበዝ ስለሆኑ ሳይሆን ባንዳም በማግኘታቸው እንደሆነ በመግለጽ አሁንም እየተደረገ ያለው ተመሳሳይ መሆኑንና ያን ጊዜ የነበሩት ኃይሎች መልካቸውን ቀይረው እየተንቀሳቀሱ ነው ሲሉ ተሰምተዋል። ታሪካዊ ጠላቶችና ቀማኛ ጎረቤቶቻችን ተቀናጅተው የውስጥ ባንዳ ቀጥረው ሀገር ለማፍረስ እየሰሩ ነው ያሉት ፊልድ ማርሻሉ መከላከያ ሰራዊቱ አከርካሪያቸውን መጥቶ ጣራሞት ላይ ጥሏቸዋል ያሉ ሲሆን ተመራቂ መኮንኖች ደግሞ ቅሪቱን እንዲጨርሱ ትዕዛዝ ሰጥተዋል። ጠላቶቻችን ጽምዶ ብሎ መጥተዋል። ዛሬ የተፈጠረ እንዳይመስላል። የ1960ዎቹ ስትራቴጂ ነው። ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው ሀገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። እናንተ ወደ ሰራዊታችሁ ስትቀላቀሉ ይህንን ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባቸዋል። አዲስ ተመራቂ መኮንኖቹም ወደ ሰራዊቱ ሲቀላቀሉ ጣራሞት ላይ ያለውን ባንዳ ጨርሰው ማስወገድ እንደሚጠበቅባቸው ተናግረዋል። ኢታማዦር ሹሙ ከዓመታት በፊት በሰጡት ቃል አማራ ክልል ያለውን ሁኔታ ሲያስረዱ የባዕዳንን ተልዕኮ ይዘዋል ያሏቸውን ባንዳዎች የማጥፋት ሥራ መለቃቀም ላይ መሆናቸውን ገልጸው ነበር። ይሁን እንጂ በክልሉ ያለው ግጭት አሁንም ድረስ ቀጥሏል። ፊልድ ማርሻሉ አክለውም በአሁኑ ወቅት ያለው ትግል በጦር ሜዳ ግጥሚያ ብቻ የሚወሰን አለመሆኑን ገልጿል። ዘመኑ ባመጣው ቴክኖሎጂ ተጠቅሞ ከፍተኛ የስነ ልቦና ጦርነት በማካሄድ የሀገር መከላከል አቅምን ለማዳከም የሚሰራ የጠላት የሳይበር ሰራዊት መኖሩን ጠቁመዋል። ከተመራቂ መኮንኖቹ ይህንን ወሮ በላ የጠላት የሳይበር ሰራዊት ሲሉ የጠሩትን ኃይል የመመከት የመሪነት ሚና እንደሚጠበቅባቸው አሳስበዋል። ከ2010 ዓመተ ምህረት ጀምሮ የተለያዩ ጭንብል ለብሰው ሀገርን ለመበተን ጦርነት የከፈቱባትን ኃይሎች ሁሉ መከላከያ ሰራዊት በማሸነፍ የጥፋት አጀንዳቸውን በመቁረጥ ሀገሪቱ ወደ ከፍታ እየወጣች መሆኑን በንግግራቸው አንስተዋል። ሀገራችን ታላላቅ ሀገራዊ ክንውኖች እውን አድርጋ በቀጠናው የጎላ ስፍራን የያዘችበትና ከዚህም የላቀ ከፍታን ለመጎናጸፍ እየሰራች ያለችበት ጊዜ ነው። አክለውም የሀገሪቱ መከላከያ ሰራዊት የሀገሪቱን ሉዓላዊነት በማስጠበቅ ላይ መሆኑንም ጠቁመዋል። አሁን ላይ ያሉት የተመረቁት መኮንኖች በተለያዩ ቦታዎች እንደሚመደቡም ጠቁመዋል። ከዚህ ቀደም የነበሩ የአመዳደብ ዝንፈቶች በእጅጉ መስተካከል ይኖርብናል ለማለት ነው። የውትድርና ስራ ዋናው ከማሰልጠኛ በላይ ተግባር ደግሞ በዛ አዛዦች፣ በኃይል አዛዦች፣ በዋና መምራዎች ጋ ነው ያለው። እዛ ትልቅ ስራ የሚጠበቅባችሁ መሆኑን ማሳሰብ ፈልጋለሁ። ትንሽ ብክነት አለ። ይሄ መስተካከል አለበት።